እንደተለመደው ቪዲዮዬን የዛሬውን ደጋግማችሁ ኮፒ ሊንክ አድርጉልኝ። ዛሬ እንግዲህ የመጨረሻ ግምገማችን ነው። እዚህ ቤተክርስቲያን መምጣት ከጀመርን ከአዲስ አበባ ከ550 ኪሎ ሜትር በላይ ተጉዘን አሁን ወደ 3ኛ ዓመታችን እየመጣ ነው። ዛሬ ቻልነው ነው የቅድሳት ነሐሴ 1 የእናታችን የቅድስት ልደታ ለማርያም ቤተክርስቲያን እጅግ ጥሩ አድርገን በመተያዩት መልኩ ስለሰራ ነው ምናስመርቀው ይሆናል። አሁን ላይ የቀሩ ነገሮች አሉ። በጣም ጥቂት ነገር ስለቀረ ከዚህ በረከት እንድትሳተፉ ነው ይሄን ቪዲዮ የሰራሁት። የቻላችሁ ሰዎች ለዚህ ቤተክርስቲያን 500 ብር ብትሰጡ ሙሉ ነገር አሟልተን እናስመርቅ ይሆናል። የቀለም ስራ፣ ውስጥ ላይ መንበር፣ ምንጣፍ፣ መጋረጃ እንዲሁም የበዓል ቀን እንግዶች የምንሸኝበት የድግስ ወጪ ብቻ ነው የቀረን። ሌላው ነገር ግን ከልማት አንስቶ ከተማ ውስጥ ቤት ገዝተንላቸዋል። እንዲሁም ዛሬ ራስ አገዝ ልማት የምንሰራላችሁ ይሆናል። አገልግሎቱን ስንጀምር እዚህ ቦታ ላይ ያለው ሰንበት ተማሪ ቁጥር እጅግ በጣም አናሳ ነበር። አሁን እንደምታዩት ልብሰ ስባት ጭምር የለውም ነበረ። አሁን በምታዩት መልኩ እንደውም ዛሬ ጥቂት ሰው ነው የተገኘልን። ከ50 በላይ ሰንበት ተማሪዎች ብቻ አሉን እዚህ ቦታ ላይ። በዚህ አመታት የአገልግሎት ጉዞ ውስጥ እነሱን ማፍራት ችለናል። በርካታ ምእመናን አሉን። ስንጀምር ምንም ነገር ባዶ ነበር። ከጀርባ እንደምትመለከቱት በማይመች አገልግሎት ቦታ ላይ ነበር አገልግሎት ያለው። የቻላችሁ ሰዎች አገልግሎታችን ድጋፍ አድርጉልን፣ ለፍጻሜ አድርሰን ከእናንተው ጋር መተን ነሐሴ 21 ይሄንን ቤተክርስቲያን የምንመርቅ ይሆናል። አብራችሁን ቆዩ።